የትኛውንም ሶሻል ሚዲያ ስትሰሩ ብቻችሁን ለመስራት ሞክሩ። ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል። ምንኛውም ነገር የትኛውም ነገር ለመስራት ስትወስኑ ብቻችሁን ነው መወሰን ያለባችሁ ብዬ አስባለሁ። እኔ ከጀለሶቼ ጋር ሆነን አንድ ላይ ሆነን ቲክቶክ ቪዲዮ እንሰራ ነበር እና ከሶስታችን አንዳችን ሁለት ሰው ቲክቶክ ይሰራል። ከመጀመሪያው ዝቅ ብለን ነበር እየሰራ የነበረው። የሆነ ሰዓት ላይ ለሁለት ነበር የምንቀርጽ የነበረው። ተራ በተራ እኔ እቀርጻለሁ፣ ከዛ እሱ ይቀርጸኛል። እንደዛ እያልን አንድ ሰው ጨምረውና ሶስት ሆነ። ለሶስት እየቀረጽን ምን እንዳደረከምን ታውቃላችሁ? እሱ ሲመቸው እኔ አይመቸኝም፣ እኔ ሲመቸኝ ያ አይመቸውም፣ ያ ሲመቸው አይመችም። በቃ ለሶስታችን ምቹ ጊዜ አላገኝና የሆነ ሰዓት ላይ ስንገናኝ ምናምን መስራት ጀመርና ከዛ የራሴን እኔ ቲክቶክ ከፈትኩ። ከዛ በዛ ላይ መስራት ጀመርን። እኔ ፊልሚንግ ሰራ ነበርና ግን የሆነ አብራችሁ ወይ በስተክል አብራችሁ የሚሰራ ሰው ካገኛችሁ የራሱን ቲክቶክ ከፍቶ የሚሰራ ሰው ወይ የራሱን ዩቲዩብ ከፍቶ አንድ ላይ የምትሰሩ ከሆነ አሪፍ ነው። ግን አንተ እየሰራህ እሱ እንደ ካሜራማን ምናምን ሆኖ ከመጣ ጥሩ አይመጣም ብዬ አስባለሁ። አንደኛ ነገር ካሜራማን ከሆነ ካሜራማን ነው መሆን ያለበት። ግን እኔ ቲክቶክ እየሰራው እሱ የማይሰራ ከሆነ ይደብረዋል። አንደኛ ነገር ቅረጸኝ ስለው ይደብረዋል። የሆነ ነገር ቦታ ሄደን እንቅረጽ ምናምን ስትይ አንተ እየሰራ ስለሆነ በቃ ለጥቅምህ ብቻ የምፈልገው ነው የሚመስል እና ያ ነገር ወደኋላ ይጎትታችኋል ብዬ አስባለሁ። አሁን እኔ የራሴን ቲክቶክ እሰራለሁ፣ ኢንስታግራም ላይ እሰራለሁ፣ ዩቲዩብ ላይ ደግሞ ያው መተና ሰብስክራይበር እና የትኛው ነው ጉዳት ያለው ስትሉኝ በጋራ መስራት ጉዳት አለው ብዬ አስባለሁ። እኔ በጋራ ለሶስት አራት በጀማ ሆናችሁ ስትሰሩ ሁላችሁም ግዴታ ሶሻል ሚዲያ መስራት አለባቸው ብዬ አስባለሁ። ካሜራማን ሆናለሁ ያለው ሰው ካሜራማን ብቻ ነው መሆን ያለበት ብዬ አስባለሁ። ያ ለምን ብትሉኝ በቃ መቅረጽ ነው ስራው፣ ሌላ ምንም ነገር የለውም። ግን ቲክቶክ በጀማ ሆናችሁ ስትሰሩ ምናምን ደስ የሚለው ነገር አንደኛ ነገር አይዲያ አይጠፋም። የሆነ እዛ ጋር ያለው አይዲያ እዚህ ጋር አለ፣ እዛ ጋር ያለው አይዲያ እዚህ ጋር አለ ምናምን ስህተቱን ይናገራል። እንደዚህ ብታረገው እንደዚህ ነው፣ እንዲህ ብታረገው እንደዚህ ብታረገው አሪፍ ነው ምናምን ብሎ ቢያንስ ወይ እንትን ትላላችሁ፣ ምንድነው ትመካከራላችሁ ምናምን ብዬ አስባለሁ። እንደዛ ነው ብዬ አስባለሁ። ግን ለእናንተ ሶሻል ሚዲያ ለመጀመር ስታስቡ መጀመሪያ ያለባችሁ አንድ ጀለሳችሁ ካለ በቂያችሁ፣ በስትክክል የሚሰራ ጀለሳችሁ ካለ በቂ ነው። ለምን በይ ይቀርጽሃል። እሱም ሶሻል ሚዲያ መስራት አለበት። ቅድም ተናግሬያለሁ። ሶሻል ሚዲያ መስራት አለበት፣ ቲክቶክ መስራት አለበት። ያለበለዚያ ይደብረዋል። አንተ ነው እንደ የመጣው ምናምን ነው የሚለ ግዴታ ስልክ አሁን እኔ የጀመርኩበት ስልክ ሳምሰንግ የ03 ነው ማለት በሱ ነው ቲክቶክ እየቀረጽኩ የነበረው። የሆነ ሳለ በአይፎን ነበረ፣ በጀለስ አይፎን ነበር እየቀረጽኩ የነበረው። ይሰጠናል ምናምን እንቀርጻለን፣ ግን ወደኛ ቪዲዮን ስንልከው ወደኛ ስልክ ስንልከው አይቀበልም። በቃ እምቢ ይለናል። አሪፍ የሰራነው ፊልሚንግ እንትኖች ቲክቶክ ምናምን ላይ በቃ እምቢ ይለናል፣ አስ ያደርገናል። ከዛ በ03 ጀመርኩ፣ በራሴ ስልክ እየተቀረጽኩ መስራት ጀመርኩ ምናምን አሪፍ ሆነ። ከዚህ የሆነ ሰዓት ላይ ድባቅ ገባ ወረታችን፣ አካውንታችን አይድ ምን አይድ በቃ ዝም ብለን ብቻ በቃ ዝም ብለን መወሰት ሆነ ስራችን። ፖስት አለን እንትን እንላለን። ከዛ ይሄም አይፎን አይደለም ግን ቢያንስ ይሄ አለ። አሁን የምሰራው እንትን ሪያክሽን ነው የምሰራው። በዚህ ሪከርድ አደርጋለሁ፣ በዚህኛው አቀርጻለሁ፣ ተመልሼ በዚህኛው ፖስተዋለሁ። አንደኛ ነገር ያ ነው በራስህ ሰራ ያለው ነገር ማለት ነው። ምንም ራስ አጥፋው ምን በለው ጥፋቱ ምኑ ያለው አንተ ላይ የሆነ ሰው ላይ ምናምን አንተ ካሜራ እንዴት ነው የቀረስከኝ ምናምን አትልም። በስትክክል አልቀረስከኝ ምናምን አትልም። ራስህ ሴታፕን ታስተካክላለህ። ብዙ ነገሮችን አስተካክለሽ ብትጀምር ራስሽ ነሽ። ያ ነገር ደስ ይላል
ጉዳቱን ደግሞ እንገራችሁ። ጥቅሙ ከነገርኳችሁ ጉዳቱን ደግሞ እንገራችሁ። ይሄን ችላ አሁን ብቻህን ስትሆን የሆነ ችላ ማለት ባህሪ ይመጣብሃል። በኋላ እሰራዋለሁ ነገ እሰራዋለሁ ምናምን እያልክ ጊዜ እያስረዘምክ ትመጣለህ። ብቻ በምትሰራበት ሰዓት ግን በጀሙን ስትሰራ ተቀጣጥራችሁ ስለሆነ ቶሎ ትሰራላችሁ። ግን ከዛ መሀል ላይ በጀሙናችሁ በምትሰሩበት መሀል ላይ የሚቀር ሰው ይሁን አይመቸኝ ምናምን የሚል ሰው ካለ መቼውንም መቼውንም በቃ እየደከመ ነው የሚመጣው። ያ ሰውዬ አሁን የሆነ ሰዓት ልንቀርጽ ሄደን ምናምን ራሴን አሞኛል ብሎ የቀረሰው አለ። አሁን እሺ በቃ ራሴን አሞኛል አሁን ምን ይባላል? ከዚህ ሄደን ልንቀርጽ ሄደን አስበን ራሴን አሞኛል አለ። ከዛ ያሰብከው አይዲያ ምናምን ድጋሚ ይጠፋል ማለት ነው። ከዛ የሆነ ሰዓት ላይ ካንተ ጋር አብሮ ቁጭ ሲል እንትን ካላልኩት ትላለህ፣ ካልሞላሁት ሌላ ነገር ካላሳሳት ይሆናል እያልክ የባሰ አይዲያህን ምናምን ታበላሽዋለህ። እና እኔ ምን ልላችሁ ፈልጋለሁ፣ ሶሻል ሚዲያ ስትሰሩ ብቻህን ስራ። አንድ ጀለስ የሚሰራ ካለ ትፍታ፣ በቃ አሪፍ ሆነ ትሰራ። እና እኔ ብቻዬን እንድሰራ ያደረገኝ ነገር የሆነ ሰዓት ላይ ጀለስን ቀረጸን ምናምን ብለን እንትን የሆነ አይዲያ ነበር፣ የጀለስ አይዲያ ቀረጸን ለሁለት ነበር፣ እንዲጎን ጎን ነበር እንሰራ የነበረው እና ለዛ ካሜራማን ያስፈልጋል ቀረጸን ምናምን አለ። አልቀርጻችሁም ብሎ ሄደ። አልቀርጻችሁም አያገባኝም ብሎ ላጥ። እኛ እንዴት ቀረጽ ነው ከባድ የሰፈር ልጅ ጠርተን አንዱ እንደዚህ ታረጋለናል፣ እንደዚህ ስንመጣ እንዴት ታረጋለህ ምናምን ብለን ቀረጸ፣ ተለቀቀ። አሪፍ እይታ አገኘ። የኔ ቲክቶክ ሳይሆን የተወሰተ ጀለስ ብላ አሪፍ እይታ አገኘ ምናምን አሪፍ ነው። ከዛ ጀለስ ከትላልቆች ጋር መገናኘት ጀመረ ምናምን ትፍታ አሪፍ ቪዲዮ እንቀርጻለን ምናምን። ከዛ እኔ ደግሞ ነጥል ብዬ ብቻዬን መስራት ጀመርኩ። አሁን ብቻዬን ነው የምሰራው፣ ዩቲዩብ ብቻዬን ነው የምሰራው፣ ቲክቶክም ብቻዬን ነው የምሰራው። በቃ ኢንስታግራም ላይ እየገባችሁ ደግሞ ማለት ፎሎ አድርጉኝ። ቲክቶክ ላይ እየገባችሁ በዚህ ዩዘር ላይ ገብታችሁ ፎሎ አድርጉኝ። መቻችሁ። ቀጣይ ደግሞ ማለት ከኔ ጋር መስራት የምትፈልጉ ዩቲዩብን መስራት የምትፈልጉ አይዲያ ካላችሁ፣ አሁን እኔ ያበበደ አይዲያ አለኝ፣ ግን እኔ አሁን ብቻዬን ስለሆንኩ ካሜራማን ያስፈልጋል። ካሜራማን ያስፈልጋል ምናምን እንዴት ትሰራዋለህ? በቃ ለዛ ነው እንደዚህ ቤቴ ውስጥ ክላሴ ተደቀብዬ እንደዚህ የምሰራው። ለዛ ነው ያው ጀለሶች ምናምን ይሰራሉ፣ ምንም አይሰሩም። በቃ የሆነ እየሰለቻቸውም ይመጣሉ። ግን በቃ እንትን እንሄድ አልቻልንም፣ እኩል ልንራመድ አልቻልንም። እኛ ዴይሊ ስራችንን ማድረግ ብንፈልግ ዩቲዩብ እና ቲክቶክ ላይ በቃ ሁሌ መገኘት አለብን ብለን እናስባለን። ጀለሶቻችን ደግሞ ያን አያስቡ። እሱ ጀለስም ዩቲዩብ ከፍቷል ምናምን የሚሰራው የምግብ ነው ምናምን፣ ግን የሆነ ሰዓት አይዲያ መጥቶለት ምናምን ለመስራት ሲሞክር ብቻህን የሚሆን ነገር አይደለም። ለሁለት ቢያንስ ሁለት ሰው አንድ ሰው ካሜራማን ምናምን ቢሆን በቃ አሪፍ ቀረጻ ላይ አሪፍ ከሆነ ምናምን ትሰራለህ። ግን አብሶን የሚከብደው የውጪ ቪዲዮ ስትሰራ ነው። ውጪ ላይ ምናምን ቪዲዮ ስትሰራ ራስህ ካሜራ ይዘህ ምናምን አይሆንም። እዚህ አይሆንም። እሱ ብሎግ ስትሰራ ነው የሚሆነው። እና ዩቲዩብ የመስራት ሀሳብ አይዲያ ካላችሁ ማለት ገግመህ ስራ። ቲክቶክ አለ ገግመህ ስራ ማለት ገግመህ ማንም ካንተ የተሻለ ማንም አይሰራም። ሁሉም የደረሰው ከዜሮ ተነስቶ ማለት ዝም ብሎ እየሰራ ነው። ከዜሮ ተነስቶ አንተም ሰግጠህ ፈምስ ብሏል አዶናይ። ሰግጠህ ዩቲዩብ መስራት ነው። ቲክቶክሽን ዩቲዩብ በቃ ቲክቶክ ላይ ቪው አታገኝም። አሁንም ቪው ያገኙ አይደለም ማለት ይሄ ምክር ስሰጥህ እኔ ትልቅ ቦታ ደርሼ መስሎ ከሆነ ሳስተሃል። ግን ምንም አይኖርህ ምንም እጣ ነግሬያለሁ። በ03 ነው ቲክቶክ የጀመርኩት። ሰርተህ እንዴ የተሻለ ቀን ይመጣል እኮ ማን እንዴ የተሻለ ቀን ይመጣል።
ሰፋ አድርገህ መስራት ትጀምራለህ ምናምን። አሁን እዚህ ጋር የምታዩት ልጅ ድንጋይ አስልቶት አሁን እሱ ምንም የለውም ቲክቶክ አይሰራ ምናምን፣ ግን ቢሆንም መጀመሩ የተሻለ ነው። ስትሰራ ብቻህን ስራ። ካሜራማን ምርጥ ጀለስ ካለ ካሜራማን የተሻለ ስለ አሁን እንደዚህ ስመክር የተሻለ ፊቸር የሚያስብ ጀለስ ካለ በዩቲዩብ ላይ የተሻለ ነገር አመጣለሁ በቃ የተሻለ ነገር ላይ እንደርሳለን ብላችሁ ለሁለት ታስባችሁ ምናምን ከሆነ አሪፍ። ግን አንተ አይዲያውን አምጥተህ አንተ እየሰራ አንተን እንትን እያልክ እሱ ደከመኝ ሰለቸኝ የሚል ከሆነ አንተም አትሰራውም፣ እሱ ከደከመው ቦታ ላይ እነሳ ምናምን እና አላችኋለሁ። ሰብስክራይብ አድርጉና ይመቻችሁ። ያውን ራሱ ማለት ለቅቄላችኋለሁ፣ የሆነ ሾርት ቪዲዮ ለቅቄላችኋለሁ። ቲክቶክን ግን ፎሎ አድርጓት 3000 ቢያንስ እንግባ፣ ከዛ እንቀጥላለን። እርግጠኛ ነኝ በምግብ ቪዲዮ እመጣላችኋለን ከጀለሶቼ ጋር ውዳም ስለሆኑ ከነሱ ጋር አሪፍ የምግብ ቪዲዮ ይዘንላችሁ እንመጣለን። ስንበላ ማለት ስናስተዋውቅና አይደለም፣ በደንብ አድርገን ስንበላ ይመቻችሁ፣ ይዛችሁ ፏይ በለላችሁ እላችኋለሁ። እየገባችሁ ቲክቶክን ዩቲዩብን ሰብስክራይብ ማድረግ አትርሱ። የሳይ